الله الحمد لله الصلاة والسلام على رسول الله صلى الله عليه وآله وسلم كاس من تنيا حديثنا من جمرو إن شاء الله هاس من تنيا حديثنا عن أبي نجيح عرباض بن سارية رضي الله عنه هاس من تنيا حديثنا ورأس من إلال موعظة المودع የተሰናባች ምክር ማለት ነው መውዒዘቱል ሙወዲዕ ማለት የተሰናባች ምክር ብሎ ይሄን ሐዲስ ርዕስ ሰጥተውታል ለምን እንዳሉት ያው ሲመጣ ሐዲሱን ስንቀራ ኢንሻአላህ እንረዳዋለን حديث الثامن وعشرون 28ኛ ሐዲስ موعظة المودع የተሰናባች ምክር عن أبي نجيح عرباض بن سارية رضي الله عنه قال هي صحابي من آل وعظنا رسول الله صلى الله عليه وسلم وعظنا مكر رسول الله صلى الله عليه وسلم نبي محمد صلى الله عليه وسلم مكرون موعظة مكر موعظة مكر مالتنا وجلت منها القلوب لب يفراتشبات مالتنا ልብ የፈራችባት የሆነ ምክር وذرفت منها العيون ይላል وذرفت ደግሞ ያለቀሰችባት ማለት ነው እንባ ያወጣችባት وذرفت ሄሎ ይሰማችኋል ኦኬ ወደኋላ وجلت منها القلوب وجلت ማለት የፈራችበት ማለት ነው ያን ንግግር ያን ምክር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መከሩት ምክር ያን ምክር ምን አይነት ነው ወጅላት ሚንሃል ቁሉብ ልብ የፈራችበት ማለት ነው ልብ የፈራችበት ወዘሪፈት ሚንሃል ዑዩን ድሙዕ ደሞ እንባ የፈሰሰችበት ማለት ነው እንባ የፈሰሰችበት የሆነ ምክር መከሩን አለ فقلنا አሉ ሱሐባዎቹ ማለት ነው فقلنا አሉ ሰሃቦች ከዛ በኋላ ማለት ነው ያ ረሱላህ አንቱ የአላህ መልእክተኛ ሆይ ያ ረሱላህ አንቱ የአላህ መልእክተኛ ሆይ كأنها እችኮ ልክ እንደንትናት አሉ كأنها موعظة ምክር ናት እቺ ሙወድዕ የተሰናባች ምክር ትመስላለች እቺ ምክር كأنها ማለት ለማመሳሰል ነው كأنها ለማመሳሰል ነው موعظة እቺ ምክሯ ማለት ነው ምክሯ ከማን ጋር ተመሳሳይ ሙወድዕ የተሰናባች እቺ ምክራችሁ የመከራችሁን እኮ የተሰናባች ምክር ትመስላለች እቺ ምክር የመከራችሁን የተሰናባች ምክር ትመስላለችና ፈአውሲና ምክሩን ተጨማሪ ንገሩን እስቲ ንዛዜ ንገሩን አሉ ንገሩን እቺ የመሰናበቻ ትመስላለችና ተጨማሪ ምክር ያስፈልገናል ንዛዜ ንገሩን አሏቸው ሱሐቦች ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው قال ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዚህ ሲሏቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ ኡሲኩም አደራላችኋለሁ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡሲኩም አደራላችኋለሁ ቢተቅዋላህ አላህን በመፍራት ላይ ኡሲኩም ቢተቅዋላህ አደራላችኋለሁ ቢተቅዋላህ አላህን በመፍራት ላይ ቢተቅዋላህ አላህን በመፍራት ላይ ሁላችንም ስለዚህ አላህን በመፍራት ሲባል እንደምታውቁት ብዙ ነገር ያጠቃልላል ስለዚህ ምክር መጀመሪያው ከሁሉም ምክር ማለት አላህን ፍራ ብሎ መምከር ነው ዋናው በቃ ሁሉንም ነገር ጠቅሎ የሚይዝ አላህን መፍራት ማለት ከሐራም መራቅ ዋጅብ መስራት የመሳሰሉትን ሁሉንም ነገር ጠቅሎ ይዛል ማለት ነው ኡሲኩም እመክራቸዋለሁ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቢተቅዋላህ አላህን በመፍራት ላይ ወሰምዕ መስማት አሉ ወሰምዕ ወጣዓ መታዘዝ አያችሁ ወሰምዕ መስማት ወጣዓ መታዘዝ ወኢን ተአመረ አለይኩም ወኢን አሉ ቢሆን እንኳ ተአመረ በእናንተ ላይ አሚር ቢደረግባችሁ ወኢን ተአመረ በእናንተ ላይ ባለስልጣን ወይ ደግሞ አሚር ቢደረግባችሁ አለይኩም ማለት በእናንተ ላይ አብድ ባሪያ አያችሁ ባሪያ ቢደረግባችሁም ሌላ ቦታ ምን ይላል ሌላ ሐዲስ ላይ አብዱን ሐበሺ ከሐበሻ የሆነ ባሪያ አሚር ቢደረግባችሁም ወሰምዕ ወጣዓ ስሙና ታዘዙ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሁን ሐዲሱን ቃል በቃል እንቀረውና
እንቱን ጥያቄ ካላችሁና ለማብራራት ቀጣይ እንሄዳለን ኢንሻአላህ አሁን አይታይም ይታያል ኦኬ እሺ አላነበብኩትም ነበር ጽሁፉን ይቅርታ እሺ ወኢን ተአመረ በእናንተ ላይ ባለስልጣን ወይ አሚር ቢደረግባችሁም አብድ ባሪያ ወይ ሌላው ሐዲስ ላይ አብዱን ሐበሺ ይላል እና አሁን ቃል በቃል እንጨርሰው ኢንሻአላህ فانه ነገርኮ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም فانه ነገርኮ من يعيش የሚኖር ሚንኩም ከናንተ ውስጥ የሚኖር فسيرى ያያል አሉ اختلافا ልዩነትን كثيرا ብዙ የሆነ فانه من يعيش منكم ከናንተ ውስጥ የሚኖር فسيرى اختلافا كثيرا ብዙ ልዩነትን ያያል እድሜ ያለው ሰው እስቲ ብዙ የምትኖሩ ከሆነ ለወደፊት ብዙ ልዩነት ታያላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄ አንዱ ተአምራቸው ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንድነው ይሄ ነብያችን በነብያችን ኦኬ ማብራሪያውን ቀጣይ እንሄዳለን አሁን ጨርሰውሽ فعليكم አደራችሁን አሉ فعليكم ኢያኩም እና عليكم ወቋቸው عليكم ከተባለ ያዙት አደራችሁን ያዙት ጥሩ ነው ያዙት ማለት ነው በደንብ አርጋችሁ ኢያኩም ከተባለ ደግሞ ራቆት ይሄን ነገር ተጠንቀቁት ማለት ነው فعليكم ማለት አደራችሁን ያዙት አደራችሁን ቢሱነቲ በኔ ሱና አያችሁ የኔን ሱና አደራችሁን ወሱነቲ ኹለፋኢ الراشدين ወሱና ደግሞ ሱና የማን ሱና ኹለፋ ምትኮች الراشدين ቅን መንገድ የተመሩ አልመህዲይን የተመረጡ ገባችሁ እነዚህ ማን ናቸው ኹለፋኢ الراشدين المهديين እነማን ናቸው አቡበክር ዑመር ዑስማን علي بن ابي طالب በአህለ ሱና ወጀማዓ ኺላፍ የለውም አራቱ እነዚህ ኹለፋኢ الراشدين المهديين ናቸው አራቱ የታወቁ ናቸው ማለት ነው الراشدين مهديين ማለት ቅን መንገድን የተመሩ ማለት ነው እነሱ ራሺዲን ማለት ደግሞ እነሱ ቅን መንገድ ላይ ያሉ ማለት ነው እሺ እነዚህ ናቸው ማለት ነው አራቱ ናቸው አብዱ ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀጥሎ ምናሉ አብዱ ያዟት ነክሳችሁ ያዟት ማለት ነው አብዱ ነክሳችሁ ያዟት عليها በሱናዋ በማን ሱና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱናና በአራቱ ኹለፋኡ ራሺዲን እደግማለሁ ኢንሻአላህ በአራቱ ኹለፋኡ ራሺዲን ሱና በጥርሳችሁ ነክሳችሁ ያዟት ቢነዋጂዝ አያችሁ በክራንቻ ጥርሳችሁ ነክሳችሁ ያዟት አሉ ነብዩ ሰለላሁ ዐለይሂ ወሰለም ወኢያኩም ደግሞ ምንድነው ተራቁት ተጠንቀቁ ማለት ነው ወኢያኩም አደራችሁን ተጠንቀቁት ወሙህደታት الامور አዲስ ነገር አያችሁ ወሙህደታት አዲስ ማለት ነው ኡሙር የነገራት አዲስ በዲናችን ማለት ነው በዲናችን አዲስ የሚመጣ ነገር ሁሉ ተጠንቀቁ ራቁት فإن አሉ ቀጥሎ ነገሩኮ ኩሉ ቢድዓቲን ሁሉም ቢድዓ ምንድነው መጤ ነገር ሁሉ ምንድነው ضلاላ ጥመት ነው እሺ 28ኛው ሐዲስ ነው ርዕሱን ምንድነው ያሉት መውዒዘቱል ሙወዲዕ የተሰናባች ምክር ማለት ነው የተሰናባች ግሳጼ ወይ ደግሞ ምክር ማለት ነው عن أبي نجيح العرياض بن سارية رضي الله عنه الله ملكم سورة يودد لتنا يهي صحابي قال وعزنا رسول الله صلى الله عليه وسلم نبي محمد صلى الله عليه وسلم قصتون ويمكرون موعظة مكرن قصاتين وجلت منها القلوب لب يفراتشبت هنا مكر لب يفراتشبت وجلت يفراتشبت منها كسوى القلوب لب يفراتشبت هنا مكر مكرون وذرفت منها الدموع انبا يفسسچበት ወይ ሌላ ሐዲስ ላይ وذرفت منها العيون ይላል አይን ያለቀሰችበት ወይ ደግሞ እንባ የፈሰሰችበት እንባ የፈሰሰበት የሆነ ምክር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መከሩን አሉ ጥሩ ኃይለኛ ምክር ነው ማለት ነው فقلنا ከዛ ይሄን ሁሉ ምክር ሲመክሯቸው فقلنا አለን አሉ ሱሐቦች ምን አሉ
ያ ረሱላህ አንቱ የአላህ መልእክተኛ ሆይ ከአንሃ እችኮናት መውዒዘቱ ሙወድዕ የተሰናባች ምክር ትመስላለች መውዒዛ ምክር ወይ ግሳጼ ሙወድዕ ማለት ደግሞ ተሰናባች ማለት ነው ተሰናባች የሚለይ ሰው ማለት ነው የሚሰናበት ከአንሃ ማለት ትመስላለች ለማለት ነው እቺ ምክራችሁ እኮ የተሰናባች ምክር ትመስላለች ፈአውሲና ምከሩን እስቲ ምከሩን ተጨማሪ ምከሩን አሉ ሱሐቦቹ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም قال ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሉ ኡሲኩም እመክራችኋለሁ ቢተቅዋላህ አላህን በመፍራት ኡሲኩም ቢተቅዋላህ አደራላችኋለሁ አላህን በመፍራት ላይ والسمع መስማት والطاعة متازز والسمع مسمات والطاعة متازز وإن تأمر أمير بالدرق هم كوا من أين تسو عليكم بنان تلاي عبدا باريا أياتشو باريا كوا بالسلطان بالدرق باتشو وأمير بالدرق باتشو سمو تاززو فإنه وعليكم السلام ورحمة الله فإنه ነገሩኮ አሉ ነብዩ ሰለላሁ ዐለይሂ ወሰለም فإنه ነገሩኮ من يعيش منكم ከናንተ ውስጥ የሚኖር منكم ከናንተ ውስጥ የሚኖር فإنه من يعيش منكم ከናንተ ውስጥ የሚኖር فسيرى ያያል اختلافا ልዩነትን كثيرا ብዙ የሆነ فسيرى منكم اختلافا كثيرا فإنه من يعيش منكم فسيرى اختلافا كثيرا كنانተ ውስጥ የሚኖርኮ እድሜ ያለው ብዙ ልዩነትን ያያል ይሄ ራሱ አንድ ምንድነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተአምር ነው የወደፊቱን እየተናገሩ ነው فعليكم አደራችሁን بسنتي በኔ ሱና فعليكم አደራችሁን ያዙት بسنتي بني መንገድ ማለት ነው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መንገድ فعليكم አደራችሁን ያዙት بسنتي በኔ መንገድ የኔን መንገድ ያዙት አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وسنتي خلفاء الراشدين وسنتي የማን መንገድ ተጨማሪ ዋው ነግራችኋለሁ በተጨማሪ አብሮ ለማያዝ ነው እኛ በአማርኛ እና እንደምንለው አብደላህ እና ጅብሪል ይባላል አማርኛ ላይ ስለዚህ ዋውም እንደዛ ናት ዋው ወሱነቲ خلفاء الراشدين ዋው ወሱነቲ ደሞ መንገድ የማን አልኹለፋ ምትኮች ኹለፋ ማለት ምትክ ማለት ነው ኹለፋ ምትክ الراشدين ቅን መንገድን የተከተሉ ማለት ነው ቅን መንገድን ያገኙት የተከተሉ المهديين ቅንን መንገድ የተመሩ ማለት ነው ቅንን መንገድ የተከተሉ ናቸው ቅንን መንገድም የተመሩ ናቸው ስለዚህ فعليكم بسنتي وسنة خلفاء الراشدين المهديين በኔ ሱና እና በخلفاء الراشدين المهديين ሱና ወይ ደግሞ በኔ መንገድ እና በخلفاء الراشدين المهديين መንገድ አደራችሁን ያዙት አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳልነው خلفاء الراشدين المهديين የሚባሉ እነማን ናቸው አቡበከር صديق አቡበከር ኢብኑ አቢ ቁሐፋ ዑስማን ኢብኑ አፋን ዑመር ኢብኑ ኸጣብ አሊ ኢብኑ አቢ ጣሊብ እነዚህ ናቸው በአህለ ሱና ወጀማዓ ልዩነት የለም አዱ عليها ነክሳችሁ ያዟት አዱ عليها ነክሳችሁ ያዟት ቢነዋጂዚ በክራንቻ ጥርሳችሁ ነክሳችሁ ያዟት አዱ ነክሳችሁ ያዟት عليها እሷን ቢነዋጂዚ በክራንቻ ጥርሳችሁ ነክሳችሁ ያዟት ይሄ ለምንድነው በጥርስ የተያዘ ነገር ቶሎ አይለቀቅም ስለዚህ በጥርሳችሁ ግጥም አድርጋችሁ ያዟት አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወኢያኩም አሉ አደራችሁን ራቁ ተጠንቀቁት ومحدثات الامور የነገራት የዲናችን አዲስ ነገር ሙህደታት ማለት አዲስ የተፈጠረ ማለት ነው አዲስ የተፈጠረ ነገር
ተጠንቀቁ ወኢያኩም ራቁ ወሙህደሳት አዲስ አልኡሙር ማለት ጉዳይ ማለት ነው የጉዳያችን የዲናችንን አዲስ ነገር የተፈጠረ ራቁ ተጠንቀቁ فإن كل بدعة ለምንድነው የምንጠነቀቀው መልስ እዚሁ አለ فإن كل بدعة ለምን ባንባልም ራቁ ከተባልን ዝም ብለን መራቅ አለብን እኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የታዘዘንን እንከተላለን ግን ያዘዙንን ግን እዚህ ጋር የበለጠ እንትን ብሏል ተብራርቷል فإن كل بدعة ضلالة ነገርኮ ኩሉ ቢድዓቲን ሁሉም ቢድዓ ምንድነው አዲስ ሁሉም መጤ ነገር ምንድነው ضلالة ጥመት ነው فإن كل بدعة መጤ ነገር ሁሉ ጥመት ነው በቃ ይሄ ነው ሐዲሱ እናብራራው ሐዲሱን በፍጥነት አሁን عن أبي نجيح عرياض بن سارية رضي الله عنه قال وعظنا رسول الله صلى الله عليه وسلم نبي محمد صلى الله عليه وسلم قصة موعظة وجلت منها القلوب نبي محمد صلى الله عليه وسلم لب يفرچበት የሆነ ያዘነችበት የሆነ ምክርን መከሩን وذرفت منها الدموع ያለቀሰችበት ደግሞ አይን ወይ ደግሞ እንባ ይፈሰሰበትን ምክር መከሩን فقلنا يا رسول الله አያችሁ ከዚህ ምን ረዳው ነብይ መሐመድ ሰለላሁ ዐለይሂ ወሰለም ምክር ሲመከር ሁሉም ነገር ያካተተ ሌላ ሐዲስ ላይ ሌላ አይነት እንማራለን እዚህ ጋር ደግሞ ከዚህ ሐዲስ ምን ወስደው ምንድነው ነብይ መሐመድ ሰለላሁ ዐለይሂ ወሰለም የሚያስፈራራ ልብ የምታዝንበት ሰው የሰው ልብ ተነክቶ የሚያለቅስበት ምክር ነብይ መሐመድ ሰለላሁ ዐለይሂ ወሰለም ሲያስተምሩ እንደነበረና ከዚህ እንማራለን ማለት ነው فقلنا يا رسول الله كأنها موزة المودع فأوصينا አያችሁ እቺ የመጨረሻ ምክር ትመስላለችና የተሰናባች ምክር እስቲ ምከሩን አሉ እስቲ ምከሩንና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንግዲህ ወደ መጨረሻ የመከሩን ምክር ነው ይሄ ማለት ነው ምን አሉ ወሲኩም ቢተቅዋላህ አላህን በመፍራት ላይ አደራላችኋለሁ እመክራችኋለሁ አሉ አላህን መፍራት እንደምታውቁ እንዳልነው ከዚህ በፊት ሁሉንም ነገር የሚያጠቃልል ነው ሁሉንም ነገር አጠቃሎ ይይዛል ማለት ነው ሁሉንም ነገር አጠቃሎ አላህን حرام ነገር መራቅ ዋጅብ ነገር መስራት ሱናዎችን መስራት ይሄ ሁሉ ብዙ ነገር ጠቅሎ የሚይዝ ነው ተቅዋላህ ማለት ነው والسمع والطاعه والسمع መስማት والطاعه መታዘዝ وان تامر عليكم عبد ከዚህ ምን እንረዳለን ባሪያ ባለስልጣን አሚር ቢደረግባችሁም ስሙ ታዘዙ ይላል ገባችሁ ስለዚህ ባለስልጣን የማንፈልገው ሰው ይውጣ የዚህ ይውጣ በዛ ዘመን የዛሬ 400 አመት ዘመን የማይፈልግ ስልጣን ላይ የማይወጣ ማን ነው ባሪያ ነው ባሪያ በሰው እጅ የነበረ ሰው ሲሆን ባለስልጣን እንኳን ሊሆን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን ምን አሉ እሱኳ መንግስት ቢሆነው ባለስልጣን ቢሆን አይቻልም አሉ ነብዩ ሰለላሁ ዐለይሂ ወሰለም መስማት መታዘዝ ነው ያለብን ከዚህ አይነት ነገር መጠንቀቅ አለብን አሚር ካለ የሙስሊሞች አሚር ሙስሊም ከሆነ ሌላ ሐዲስ የሚያብራራው ማለት ሙስሊም ከሆነ ግልጽ ኩፍር ካልሰራ የፈለገ አይነት ወንጀል ይስራ ማመጽ አይቻልም ተቃውሞ ሰልፍ መውጣት ምናምን ትክክል አይደለም አሁን እንደምታዩት የአረብ እንትኑ ይሄ የሚሰሩት ትክክል አይደለም ሙስሊም ከሆነ መውጣት አይቻልም ደግሞ ለማስከፈር ተብሎ ጥቃቅን ነገር እየተፈለገ ማስከፈርም ትክክል አይደለም ለምን በዛ እነሱን ካስከፈረን ሌላውንም ሰው አስከፍረን ጨርሳለን በነጣጠል በትንንሽ ነገሮች አናስከፍርም ግልጽ ኩፍር ካልሰራ በስተቀር ማመጽ አይቻልም ከመንግስት ማመጽ እንደምታዩት ነው ኢብኑ ተይሚያም እንዳለው ህዝብ ሙስሊሞች ከሙስሊም አሚራቸው ካመጹ ኸይር አይመጣም ብሏል እንደምታዩት ነው አብዛኛዎቹ የተበጠበጠው እንዴት እንደሆነ ያያያችሁ ነው አንዳንድ ሀገሮች ሲቀር ግልጽ ኩፍር ካለበት ግን ያው ይቻላል ማለት ነው ይቻላል ግን አቅም ሲኖረው ነው ሰው ሙስሊሙ አቅም ሳይኖረው ጥሩ አይደለም ማለት ነው እሺ فانه ነገርኮ من يعيش منكم فسيرى اختلافا كثيرا ከናንተ ውስጥ የሚኖርኮ ብዙ አይነት ልዩነትን ያያል አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለዚህ አሁን እንደምታዩ ነብዩ ይሄ ምንድነው አንዱ ተአምራቸው ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለወደፊት የሚሆነው ነገሩን ልዩነት በሳቸው ዘመን አንድ ነው የነበሩት ግን ለወደፊት የሚሆነው ነገሩን ብዙ አይነት ልዩነት ታያላችሁ ሙስሊሞች ይከፋፈላሉ ይሄ አንዱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንድነው ተአምር ነው ማለት ነው በየሐዲሱ የተለያዩ ተአምር እንቀራ ያያየን ነው ማለት ነው ደግሞ አረብኛ ኪታብ ባለፈው እንትን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተአምርን የሚያሳይ ግሩፕ ላይ ፖስት አድርጌያለሁ አንድ አረብኛ ነው ግን እሺ
فعليكم አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ጊዜ አያችሁ ይለያያላሉ እናንተ ለወደፊት እስልምና ይከፋፈላል ስለዚህ በዛን ጊዜ ምንድነው ማድረግ ያለብን فعليكم بسنتي وسنة الخلفاء الراشدين የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መንገድንና የኹለፋኡ الراشدين ያራቱ ቅን መንገድ የተመሩትን ምትኮች መንገድ ግጥም አድርገን መያዝ አለብን በጥርሳችን ነክሰን መያዝ አለብን ማለት ነው ከነሱ መውጣት የለብንም አዱ عليها بالنواجذ በጥርሳችሁ ነክሳችሁ ያዟት ነው ያለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለዚህ ከነዚህ ሌላ መንገድ መፈለግ የለብንም ቁርአንና ሐዲስን ብቻ ቀጥታ መከተል ሌላ ነገር ምንም አያስፈልገንም ገባችሁ ከዛ ቀጥሎ ምን አለው ወኢያኩም ወሙህደሳት እና ከዚህ ምን ረዳው ምንድነው ኹለፋው الراشدين ለኛ እኮ ማለት ነው አዲስ ነገር የሰሩ ቢመስልንም ኢቭን አዲስ ቢሆን ራሱ ቢድዓ አይደለም ለምን ያው فعليكم بسنتي وسنة خلفاء الراشدين እያሉ ነው ነብይ የኔንና የነሱን ስላሉ ኢቭን የኹለፋው الراشدين አዲስ ቢሆን ራሱ ቢድዓ አይደለም አዲስ ነገር አይሰሩም የተረጋገጠ ነው አራቱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱና ነው እንጂ አዲስ አያመጡም ለኛ ቢመስለን እንኳን ይሁን ቢባል እንኳን አዲስ አይባልም ለምን የነሱ ሱና ነው እዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ብለውታል የነሱንም ሱና አደራችሁን ስለተባለ ማለት ነው አንዳንድ ሰዎች ለሚሰሩት ቢድዓ ምን ብሎ ያሳያሉ አቡበከር እንደዚህ ሰራ ዑመር እንደዚህ ሰራ ዑስማን እንደዚህ ሰራ ይላሉ ወላ አዲስ ነገር ይሁን እንስማማ አዲስ ነገር ይሁን ራሱ ቢድዓ አይባልም ለምን فعليكم بسنتي ምን ብለዋል ከዛ ወሱነት خلفاء الراشدين የኔንና የነሱን መንገድ ነው ያሉት ስለዚህ የነሱም ራሱ ቢድዓ አይባልም የነሱን መከተል እንችላለን ማለት ነው ወኢያኩም ወሙህደሳት الامور አደራችሁን አዲስ ነገር አሉ አዲስ ነገር አደራችሁን እዩ ግልጽ እኮ ነው የተቀመጠው አደራችሁን አዲስ ነገርን ራቁ فإن كل بدعة ضلالة ሁሉም አዲስ ነገር ምንድነው ይቅርታ ሁሉም መጤ ነገር ምንድነው ጥመት ነው በቃ ሁሉም መጤ ነገር ጥመት ነው አንዳንድ ሰዎች ምን ይላሉ እቺ ታያላችሁ ኩል ማለት በአማርኛ ሲተረጎም ሁሉም ማለት ነው በአረብኛ ቋንቋ ኩል ማለት ሁሉም ነው አንዳንድ ሰው ምን ይላሉ አይ ኩል ማለት እኮ ባዕድ ሊሆን ይችላል ይሉና ባዕድ ማለት ከፊል ማለት ነው ስለዚህ ምን ይላሉ ይሄ የጠማማዎች መንገድ ነው እሺ ወቁት ካሁን የአረብኛን ቋንቋ የታወቀን አጠቃቀም እየፈለገ እንግዳ የሆነ ለምሳሌ አረቦች ሁሉ የሚጠቀሙበት እያለ አንዲት ዘር ለምሳሌ አንዲት ቦታ የሚኖሩ ዘሮች የሚጠቀሙበት ሊኖር ይችላል ትንሽ ዝም ብላ ከሷ ፈልጎ እንግዳ የሆነ ነገር ያመጣና የሚያምታታ ሰው ከሆነ ይሄ የጠማሞች መንገድ ነው አረብኛ ነው ይሄ ቋንቋ የተቀመጠው ዓለሞችም አብራርተውታል ቀጥታት ይነበባል ይወሰዳል እንጂ ዝም ብሎ እንግዳ የሆነ ቋንቋ ሰዎች ለማምታታት ገብቷቸዋል እንግዳ የሆነ ቋንቋ እየፈለገ በሰዎች ለሰዎች እንግዳ የሆነ የማይታወቅ እየፈራፈረ እየፈተፈተ ከዚህ ያመጣ ሰው ግራም ያጋባ የጠማሞች መንገድ ነው ይሄ የጠማሞች መንገድ ነው ማለት ነው ከዚህ ረቀን ቀጥታ ጥርጥር ሹብሃ የሌለው አለ በቃ فإن كل بدعة ضلالة አዲስ መጤ ነገር ሁሉ ምንድነው ጥመት ነው ይላል ማለት ነው ስለዚህ ከቢድዓ የተባለ ነገር ሁሉ መራቅ አለብን የነብዩ መሐመድ ሰለላሁ ዐለይሂ ወሰለምና የኹለፋኡ الراشدين መንገድ መከተል አለብን ማለት ነው እሺ አሁን ይሄኛው 28ኛ ሐዲስ ነው ከ28ኛው ሐዲስ የምንማራቸው የተወሰኑ ትምህርቶች አሉ እነሱን እንትን አደርገዋለሁ ግሩፕ ላይ አለ የሆነ ግሩፕ አለ እሱም ጋር ፖስት አደርገዋለሁ ኢንሻአላህ የ28ኛው አሁን ባጭሩ በፍጥነት ለማንበብ ሞክራለሁ እሺ ከ28ኛው ሐዲስ የምንወስዳቸው ምክሮች የመሰናበቻ ምክር ወይ የተሰናባች ምክር ይሉታል ችግር የለውም ከ28ኛው ሐዲስ የምንወስዳቸው ምክሮች አንደኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለህዝባቸው ወይ ደግሞ ለኡማቸው እንደሚጨነቁና ብዙ ምክር ተተው እንደሄዱ አያችሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለህዝባቸው ወይ ለኡማቸው እንደሚጨነቁና ብዙ ምክር ተተው እንደሄዱ ማለት ነው የሚሰናበት ሰው በደንብ አድርጎ የሚሰናበታቸውን ሰዎች መምከር እንዳለበት የሚሰናበታቸውን ሰዎች በደንብ አድርጎ መምከር አለበት ይሄ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንድነው ሱና ነው ማለት ነው ሶስተኛ አላህን በመፍራት ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አደራ እንዳሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህን በመፍራት ላይ ምን ብለውናል አደራ ብለውናል ማለት ነው አራተኛ የሙስሊም መሪዎች ደግሞ ምንም አይነት ይሁኑ ሙስሊም እስከሆኑ ድረስ ዲንን የሚጻረር ነገር እስካላዘዙን ድረስ እነሱን መስማትና መታዘዝ እንዳለብን
የሙስሊም መሪዎች እስካልከፈሩ ወይ ግልጽ ኩፍር እስካልሰሩ ድረስ ሙስሊም እስከሆኑ ድረስ መስማትና መታዘዝ ግዴታ ነው ዲንን የሚጻረር ነገር እስካላዘዙን ድረስ ለምሳሌ حرام ነገር ስሩ ቢሉን አንሰራም ማለት ነው እሺ አምስተኛ የሚያስተምር ሰው በቻለው መጠን በደንብ ለማስተማር መሞከር እንዳለበት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሚያደርጉት አስተማሪ ሰው በተቻለው መጠን ተማሪዎች እንዲገባቸው ማድረግ መሞከር አለበት ማለት ነው እሺ ስድስተኛ ምክርን ከዓሊሞች መጠየቅ እንዳለብን ምክርን እኛ ሁላችንም ማለት ነው ዝም ብለን ኑሯችን መኖር ሳይሆን ያለብን ለምንም አይነት ይሁን ማማከር ዓሊሞችን ማማከር ጥሩ ነው ለዛም ለጉዳያችን እንደሁሉ ከዓሊሞች ማማከር ጥሩ ነው ግንኙነታችን ከዓሊሞች ጋር ከዋቂዎች ጋር መሆን አለበት ማለት ነው ለምን ሱሐቦች እንደምታዩት ብዙ አይነት ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሄደው ያማከሯቸዋል ሊያገቡ ሲሉ ለእናታቸው ሊያረጉ ሲሉ ለልጆቻቸው ንብረት ሊሰጡ ሲሉ ብዙ ነገር ያማከሯቸዋል ስለዚህኛም በተቻለነ ዓሊሞችን ማማከር ምክንያቱም የምንሰራው ስህተት ከሆነ እንኳን እንትን ይሉናል ያስታውሱናል ጥሩ ነው ማለት ነው ከዓሊሞች መራቅ የለብንም ማለት ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተአምርን እንማራለን ገባችሁ ከዚህ ሐዲስ ምንድነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተአምር እንማራለን ብዙ ነው ያልቅም ብዙ በየጊዜው ትማራላችሁ በየሐዲሱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተአምር ውሃ ያፍልቀዋል ከጣቶቻቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከጣቶቻቸው ውሃ አፍልቀዋል ውሃ ያፈለቁ 1500 የሚሆኑ ሱሐቦች ውዱ አድርገዋል የሆነ ሐዲስ ላይ ማለት ነው አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብዙ አይነት ነው ኢንሻአላህ ደርሱበታላችሁ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተአምር እዚህ እንማራለን ማለት ነው እሺ ቀጣይ ደግሞ እስልምና ለብዙ አንጃዎች እንደሚከፋፈል እንማራለን እስልምና ለብዙ ቡድኖች ወይ አንጃዎች እንደሚከፋፈል እንማራለን አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብለዋል ትከፋፈላላችሁ ስላሉና እንደምንከፋፈል እናውቀዋለን ማለት ነው ከዚህ አይነቱ ክፍፍል ለመትረፍ አያችሁ ከዚህ አይነቱ ክፍፍል ለመትረፍ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱናን እና የሳቸውን ቅንን መንገድ የተከተሉ ምትኮች ሱና በጥርሳችን ነክሰን መያዝ እንዳለብን ከዚህ አይነት ክፍፍል ለመትረፍ ምን ማድረግ አለብን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱናቸውን ወይ መንገዳቸውን እና የሳቸውን ቅን መንገድ የተከተሉትን አቡበክር ዑመር ዑስማን አሊ የነዚህን መንገድ ወይ ደግሞ ሱና በጥርሳችን ነክሰን መያዝ አለብን የነሱ ሱና በጥርሳችን ነክሰን ከያዝን አንከፋፈልም ካልሆነ ግን እንከፋፈላለን ማለት ነው ቀጣዩ አዳዲስ ነገራትን በዲን መፍጠር መራቅ አለብን አዳዲስ ነገራትን በዲን ከመፍጠር መራቅ አለብን በዲናችን አዲስ ነገር መፍጠር የለብንም ማለት ነው ሁሌም ቀጣዩ ደግሞ ምንድነው ሁሌም አዲስ ነገር ቢድዓ ማለት ነው ወይ ደግሞ መጤ ነገር እንደሆነ አዲስ ነገር ሁሉ ምንድነው ሁሉም አዲስ ነገር ምንድነው መጤ ነው ሁሉም ቢድዓ ወይ ደግሞ መጤ ነገር ደግሞ ምንድነው ጥመት ነው ስለዚህ አዲስ ነገር ሁሉ ምንድነው መጤ ነገር ሁሉ ደግሞ ጥመት ነው ስለዚህ ጥመት ውስጥ መግባት የሚፈልግ የለም ከቢድዓ አርቀን ሱናን ብቻ መከተል አለብን ማለት ነው እሺ 28ኛው ሐዲስ ይሄንን ይመስላል ወአለይኩም ሰላም ወራህመቱላሂ ወበረካቱ ጥያቄ ካላችሁ እንቀጥል እሺ ወደ 29ኛው ሐዲስ ኢንሻአላህ ጥያቄ ካላችሁ በጎን መጻፍ ትችላላችሁ አሁን እኛ ወደ ቀጣዩ ሐዲስ እንቀጥል ኢንሻአላህ الحديث التاسع وعشرون هيا زتنኛው حديث هيا زتنኛው حديث عن معاذ بن جبل شيء هيا زتنኛው حديث ما العمل الذي يدخل العبد الجنة እዚህ ጋር ደግሞ ርዕሱ ምንድነው ምን አይነት ስራ ነው አንድ ባሪያን ጀነት ውስጥ የሚያስገባው 29ኛው حديث ርዕሱ ምንድነው ምን አይነት ስራ አንድን ባሪያ ጀነት ያስገባዋል ምን አይነት ስራ አንድን ባሪያ ጀነት ያስገባዋል 29ኛ ሐዲስ እሺ عن معاذ بن جبل رضي الله عنه معاذ بن جبل الله መልካም ስራውን ይወደድለትና አለ قال قلت يا رسول الله አልኩኝ አለ قلت አልኩኝ يا رسول الله انت يا رسول الله انت يا الله ملكتኛ ሆይ يا رسول الله انت يا الله ملكتኛ ሆይ اخبرني ንገረኝ አላቸው اخبرني ንገሩኝ بعمل سرا يدخلني
የሚያስገባኝ አልጀነተ ጀነት የሚያስገባኝ አልጀነተ ጀነት ገነት ወይባዒዱኒ የሚያርቀኝ عن النار كأسات ስለዚህ ምንድነው የጠየቀው اخبرني بعمل يدخلني الجنة ويباعدني عن النار ጀነት አስገብቶ ከእሳት የሚያርቀኝን ስራ ንገሩኝ አላቸው ሙዓዝ ብን ጀበል አያችሁ ሰሃቦች የሚጠይቁት ጥያቄ قال نبي محمد صلى الله عليه وسلم قالوا نبي محمد صلى الله عليه وسلم من قالوا لقد سألت برغت ጠይቀሃል አሏቸው لقد برغت ማለት ነው ከዚህ በፊት ተነጋግረናል لقد ማለት ለማረጋገጥ ነው የሚመጣው قد የሚለው ቃል ለማረጋገጥ የበለጠ ይመጣል لقد سألت برغتም ጠይቀሃል عن عظيم ትልቅ የሆነ ነገር ነው የጠየቀው አሉ ስለ ትልቅ ነገር ጠይቀሃል لقد سألت عن عظيم ትልቅ ነገር ስለ ትልቅ ነገር ነው የጠየቀው አሉት በርግጥም ትልቅ ነው وانه السكو قالوا نبي محمد صلى الله عليه وسلم وانه السكو ليسير قلال نو على من يسره الله لا قل عليه لسو الله لا قللለት وانه ليسير ይሄኮ ቀላል ነው وانه ليسير ይሄኮ ቀላል ነው على من يسره الله عليه الله لا قللለት ቀላል ነው እሺ ያ ግን ምንድነው አሁን ሊያብራሩ ነው ተዕቡዱላህ አላህን ትገዛለህ ተዕቡዱላህ አላህን ትገዛለህ لا تشركوا به شيئا በሱ ላይ ደግሞ ምንም አታጋራም لا تشركوا به شيئا በሱ ደግሞ ምንም አታጋራም ተዕቡዱላህ لا تشركوا به شيئا አላህን ታመልካለህ በሱ ላይ ደግሞ አንድም አታጋራም እሺ ቀጣይ ወተቂሙ الصلاه አሁን ያብራሩ ነው እንግዲህ ጀነት አስገብተው ገሃነም የሚያርቅ ወተቂሙ الصلاه ሶላት ትሰግዳለህ ወተቂሙ الصلاه ተቂሙ الصلاه ማለት ሶላት በወቅቱ ሳታቋርጥ ሁሉ ጊዜ መስገድ ማለት ነው ሁሉ ነገር አሟልተ ወቱቲ ዘካት ታወጣለህ ወቱቲ ዘካት ታወጣለህ وتصوم رمضان تصومالله وتصوم رمضان تصومالله وتحج البيت يا الله بيت تغبنيالله وتحج البيت يا الله بيت تغبنيالله ثم قال كذا نبي محمد صلى الله عليه وسلم ቀጥሎ ምን አሉት ثم قال كذا አሉትኝ እሳቸው ማለት ነው ይሄን ካሉ በኋላ على ادلك على لملاكته ወይ አሉት على ابواب الخير على أدلك لاملاكته وي قالوت على أبواب الخير يا ملكام بروچ لاملاكته وي قالوت ቀጥለው ይሄን ከመለሱለት ጥያቄውን መለሱለት ከዛ ጨበሩና ምን አሉት የመልካም በሮች ለማላክተው ያሉት እና ቀጥለው ምን አሉት ሳቸው የመልካም በሮች ሊያብራሩ ነው እንግዲህ አሶሙ ጁነቱን አሶሙ ጾም ጋሻ ነው አሶሙ ጁነቱን ጾም ምንድነው ጋሻ ነው ወሰደቀቱ ሰደቃ ደግሞ ወሰደቀቱ ሰደቃ ደግሞ ትጥፊኡ ታጠፋለች الخطيئه ስተትን ወንጀልን ታጠፋለች كما يطفئ እንደሚያጠፋው الماء وها النار እሳትን والصدقه صدقه تطفئ ታጠፋለች الخطيئه ወንጀልን ወይ ስተትን ታጠፋለች كما يطفئ الماء ልክ እንደሚያጠፋው ማኡ وها النار እሳትን والصدقه تطفئ الخطيئه كما يطفئ الماء النار እሳትን ውሃ ልክ እንደሚያጠፋው ሰደቃ ደግሞ ወንጀልን ያጠፋል والصلاه صلاه ደግሞ والصلاه الرجل ቅርታ ያንድ ሰው ሶላት في جوف الليل አሉ والصلاه الرجل ያንድ ሰው ሶላት في جوف الليل በሌሊት ማለት ነው በሌሊት ጨለማ ወደ መጨረሻው ሌሊት ማለት ነው ጆፍ ሌሊ ማለት ወደ መጨረሻ ሌሊት ያለው በዛ ላይ የሚሰግደው ደግሞ ልክ እንደ ሰደቃ ወንጀልን ያጠፋል ማለት ነው ገባችሁ ልክ እንደ አብሮ ተቀጥሎ ነው ያመጣው ስለዚህ በሌሊት በዛ በጨለማ በመጨረሻው ሌሊት ላይ ማለት ነው ገባችሁ
ወሰላቱ الرجل ልክ እንደ ሰደቃው ሶላት የአንድ ሰው ሶላት በሌሊት መጨረሻ ላይ የሚሰግደውም ምን ያረግለታል ወንጀልን ያጠፋል ማለት ነው ثم تلا ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀሩ ይሄን ካሉት በኋላ ምን አሉ ቁርአን ቀሩ ምን አሉ ተተጃፋ ትለያያለች ጁኑቡሁም ማለት ጎኖቻቸው አኒል መዳጂዒ ከመተኛዎቻቸው ትለያያለች አየህ የሙእሚኖች አያችሁ እዚህ ጋር የሙእሚኖች ባህሪያት ቁርአን ላይ ሲጠቀስ ማለት ነው ተተጃፋ ትለያያለች ጁኑቡሁም ጎኖቻቸው አኒል መዳጂዒ መጋደሚያት ከመተኛቸው ጎናቸው ትለያያለች ማለት ነው ይነሳሉ ማለት ነው ከሚተኙበት ተነስተው ለአላህ ይሰግዳሉ ማለት ነው حتى بلغ እስከሚደርስ ድረስ ቀሩ ቁርአኑን የቀሩት እስከየት ድረስ ነው ያዕመሉን እስከሚለው ድረስ ያዕመሉን ማለት ነው እስከ ይሰራሉ ያዕመሉን ማለት ይሰራሉ መሃል ላይ ቆርጦት ነው ገባችሁ ዋና የተፈለገው ይሄኛው አያት ነው ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚህ ጀምሮ እስከየት ቀሩ ያዕመሉን እስከሚለው ድረስ ያለውን ቁርአን ቀሩ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዛ ثم قال አሁንም ደግሞ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ثم قال ደግሞ አሉትኝ አላ اخبرك ልንገርህ ወይ برأس الامر ማለት የነገራት ሁሉ ዋናው ልንገርህ ወይ برأس الامر የነገራት ሁሉ ዋናው ልንገርህ ወይ وعموده ምሰሶው ማለት ነው ምሰሶውን ይሄ ወذروة ሰናሚሂ ማለት ደግሞ ሻኛው ማለት ነው ሻኛው የተባለው ለምንድነው የአንድ እንስሳዎች የበሬም የግመልም ደህና ሰውነት ያለው ማማሩ ሻኛው በጣም ትንሲል ያምራልና የማማሩ ምልክት ለማለት ነው ይብራራል አሁን ኢንሻአላህ ይመጣል የማማሩ ምልክቱን ልንገርህ ወይ አሉትኝ የነገሮች አላ اخبرك ልንገርህ ወይ برأس الامر የነገሮች ሁሉ ዋና ማለት ነው ራሱ ዋናው وعموده ምሰሶው ደሞ ድሮት ሰናም ሂሻኛው ልንገርህ ወይ አሉትኝ ቁልቱ አልኩኝ አለ በላ ያ ረሱላህ አው ንገሩኝ አንቱ የአላህ መልእክተኛ ሆይ በላ ያ ረሱላህ የአላህ መልእክተኛ ሆይ ንገሩኝ አላቸው ቃለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሉ رأس الامر የነገሮች ሁሉ ዋና ምንድነው ኢስላም ነው የሁሉም ነገር ዋና ምንድነው ኢስላም ነው وعموده ምሰሶው ምንድነው ሶላት ነው ምሰሶው ምንድነው ሶላት ነው وعموده الصلاه ምሰሶው ምንድነው ሶላት ነው وذروة ሰናሚሂ ሻኛው ደግሞ ምንድነው ጂሃድ ነው በአላህ መንገድ መታገል وذروة ሰናሚሂ الجهاد የሻኛው ደግሞ ምንድነው ጂሃድ ነው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ثم قال አሁንም ደግሞ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ثم قال ቀጥለው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላ اخبرك بما ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሁንም ደግሞ ልንገርህ ቢሚላክ ነው እዚህ ጋር ቆርጦታል እዚህ ጋር አላ اخبرك ልንገርህ ወይ እዚህ ቢሚላ ብላ ነው ያቆመው ግን ቢሚላክ ነው መሆን ያለበት ማለት ነው ቢሚላክ ذلك كله ሁሉንም ነገር የሚይዝልህ መቆጣጠሪያ ልንገርህ ወይ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላ اخبرك ልንገርህ ወይ ቢሚላክ ذلك كله ይሄን ሁሉ የተጠቀሰውን የሚይዝልህ ልንገርህ ወይ አሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንድነው ያነ فقلت አልኩኝ አለ በላ ያ ረሱላህ አው ንገሩኝ አንቱ የአላህ መልእክተኛ ሆይ አለ በላ ያ ረሱላህ አው ንገሩኝ አንቱ የአላህ መልእክተኛ ሆይ አለ فاخذ بلسانه ምላሳቸውን ያዙ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አረጉ ምላሳቸውን ያዙ فاخذ بلسانه ምላሳቸውን ያዙ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وقال ከዛ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም كف عليك هذا ይሄንን አደራ አሉት كف عليك هذا ይሄንን ተጠንቀቅ ማለት ነው كف عليك هذا ይቅርታ كف عليك هذا ማለት ይሄንን ተወው ማለት ነው كف عليك هذا
ይሄንን ተው ምላስህን ማለት ነው ምላስ ብዙ ወንጀል ስለሚያመጣ ይሄንን ተው እና ምላስ ምን ያህል ቦታ እንዳለው ከዚህ እንረዳለን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላ አኽቢሩከ ቢመላኪ ذلك ኩሊሂ ይሄን ሁሉ የሚቆጣጠር የሚይዝልህ ልንገርህ ብለው ነው እንግዲህ ምላስን ነብዩ መሐመድ ያሳዩት ስለዚህ ምላስ ትልቅ ነገር ይሰራል በዛም ልክ ትልቅ ነገር ያጠፋል ማለት ነው ቁልቱ አለ ይሄን ሲሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን ሲሉት እሱ ምን አለ ያ ነብይ አላህ አንቱ የአላህ መልእክተኛ ሆይ ያ ነብይ አላህ አንቱ የአላህ መልእክተኛ ሆይ ወኢና አለ ወኢና ለሙአኸዙነ ቢማ ነተከለሙ ቢህ አለ ወኢና እኛ ለሙአኸዙነ ቢማ ነተከለሙ ቢህ በመንናገረው ነገር እንያዛለን እንዴ አለ ወኢና ለሙአኸዙነ እንያዛለን ወይ አለ ወኢና ለሙአኸዙነ እንያዛለን እንዴ ቢማ ነተከለሙ ቢህ በመንነጋገረው ነገር እንያዛለን እንዴ እንጠየቃለን እንዴ በመንናገረው ነገር እንጠየቃለን እንዴ አለ ገርሞት ነው የጠየቃቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገርሞት ምን አላቸው በመንናገረው ነገር በመላሳችን እንጠየቃለን እንዴ አለ فقال ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሉ ፈኪለትከ ኡሙከ እናትህ ትጣህና ፈኪለትከ ኡሙከ እናትህ ትጣህና ይሄ ምንድነው ሁኔታው ሐቂቃው በትክክል ያልተፈለገበት ግን አነጋገር ነው አረቦች እናት ትጣ ማለት ሙት ለማለት ሳይሆን አረቦች ዝም ብለው የተለመደ ንግግር ነው ዝም ብሎ የተለመደ ንግግር ነው እንጂ ሐቂቃው እሱ እውነታው ተፈልጎበት አይደለም ወፈኪለትከ ኡሙከ እናት ትጣህና وهل يكب الناس ሰዎች ይወረወራሉ እንዴ وهل يكب الناس ሰዎች ይወረወራሉ እንዴ ፊናሪ እሳት ላይ على وجوههم በፊቶቻቸው على وجوههم በፊቶቻቸው ይወረወራሉ እንዴ እሺ እዚህ ቦታ እሺ እታለ ተኪለትከ ኡሙከ እናት ትጣህና وهل يكب الناس ሰዎች ይወረወራሉ እንዴ ፊናሪ እሳት ላይ على وجههم በፊቶቻቸው አው ቃለ ወይ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም على مناخرهم በጉሮሮቻቸው ማለት ነው አዎ በዛ ይወረወራሉ እንዴ ኢላ ቢሆን እንጂ حصائد السنتهم የምላሶቻቸው ውጤት ቢሆን እንጂ የምላሶቻቸው ውጤት ቢሆን እንጂ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለዚህ ሰዎች በፊቶቻቸው እሳት ላይ የሚወረወሩት ብዙም ይወረወራሉ በምላሳቸው ውጤት ምክንያት ማለት ነው እሺ ይሄን ሐዲስ መድገም ያስፈልገዋል ቃል በቃል በቃ ቃል በቃል እየደገመ ነው በዛውም ትምርት እንቱን ይያልን ይሄዳልን ረጅም ስለሆነ ማለት ነው እሺ عن معاذ بن جبل رضي الله عنه 29ኛው ሐዲስ ነው 29ኛው ሐዲስ ምንድነው የሚለው የ29ኛው ሐዲስ ምንድነው የሰው ልጅን ጀነት የሚያስገባው ስራ ምንድነው የሰው ልጅን ጀነት የሚያስገባው ስራ ምንድነው ማለት ነው አሁን ቃል በቃል እየደገምኩት በዛው በትምህርት እንሄዳለን የሰው ልጅን ገነት የሚያስገባው ስራ ምንድነው ይላል قال حديث ነው ይሄ ርዕሱ عن معاذ بن جبل رضي الله عنه معاذ بن جبل ነው አላህ መልካም ስራውን ይወደድለትና قال على قلت الكن يا رسول الله انت يا الله መልእክተኛ ሆይ يا رسول الله انت يا الله መልእክተኛ ሆይ አخبرني ንገረኝ አላቸው አخبرني ንገረኝ ሙዓዝ ብን ጀበል ይሄንን ያለው ቢዓመሊን በስራ يدخلني የሚያስገባኝ አልጀነተ ጀነት ወይባዒዱን የሚያርቀኝ አኒናሪ ከእሳት ስለዚህ ምንድነው የጠየቀው አخبرني ከእሳት አርቆ ጀነት የሚያስገባኝ ስራ ንገረኛል እዩ እንግዲህ ሱሐቦች ምን እንደሚጠይቁ ጥያቄ በጣም ምን ያህል ሐሳባቸው ስለ የምን ሐሳብ እንዳላቸው እንረዳለን
ሁሉ ጊዜ የሚያስቡት ጀነት እንዴት እንገባለን ነው ከጀሃነም እንዴት እንርቃለን ነው ሁሉ ጊዜ ሐሳባቸውና የጠየቀው ሙዓዝ ኢብኑ ጀበል እዚህ ጋር እንደምታይ በጣም ትልቅ ጥያቄ ነው የጠየቀው ከጀሃነም ከእሳት ርቀን ጀነት የምንገባበት ስራ ምንድነው قال على ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሉ ምን አሉት لقد سألت عن عظيم በጣም ትልቅ ጉዳይ ነው የጠየቀው አሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ لقد سألت عن عظيم ስለ ትልቅ ነገር ነው የጠየቀው አሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وانه እስኮ አሉት ليسير على من يسره الله عليه وانه እስኮ ليسير ቀላል ነው على من يسره الله عليه الله ላቀለለለት ሰው ቀላል ነው ሌላ ቁርአን ላይ ዑለማዎች ሲያብራሩት ምን ብለዋል ومن يعمل مثقال ذرة خيرا ምንድነው የሚለው ያአለ فسن يسيره لليسرى አለ ቁርአን ላይ ምንድነው መልካም ስራ ለሚሰራ ሰው እናቀልለታለን ይላል መልካም ስራ መጥፎ ጥሩ ስራ የሚሰራን ሰው ለመልካም ነገር እናቀልለታለን መጥፎ የሚሰራ ደግሞ ለመልካም ስራ እናከብድበታለን ለመጥፎ ስራ እናቀልለታለን ማለት ይላል ሌላ ቦታ ቁርአን ላይ ነው ይሄ አያቱ واما من بخل واستغنى وكذب بالحسنى فسنيسره للعسرى የሚለው ጋር ማለት ነው سورة فأما من أعطى واتقى وصدق بالحسنى ميلو مالنا تزالاتشو هون فأما من أعطى واتقى وصدق بالحسنى فسنيسره لليسرى أياتشو فأما من الله نفرّ ቸርነት የሰጠ ማለት ነው ለሰደቃ ለምናም የሰጠ ፈሰን ይስሩ ለእስራኤል ለመልካም ነገር ምን እንለዋለን እናቀልለታለን ይላል ስለዚህ ያንድ ሰው ስራውንም ጥሩ ስራ እዚህ ጋር አላህ ላቀለለለት የሚለው ወኢነሁ ለይሲሩን على من يسره الله عليه የሚለው አላህ ላቀለለለት ቀላል ነው ይላል አላህ የሚያቀልለት ደግሞ ለምን አይነት ሰው ነው መጀመሪያው ምን ያረገ ነው ሰበቡን ያደረሰ ነው ገባችሁ አይደለ መጀመሪያው ነው ሰበብ ያደረሰ ነው فأما من أعطى واتقى وصدق بالحسنى فسنيسره لليسرى وأما من بخل واستغنى وكذب بالحسنى فسنيسره للعسرى إلى القرآن ስለዚህ መጀመሪያው ነው ሰበቡን ያደረሰ አላህ ለጥሩ ነገር ያቀልለታል የመጥፎ ሰበብ ያመጣ ደግሞ አላህ ለመጥፎ ነገር ያቀልለታል ማለት ነው ይሄ ነው እሺ ገባችሁ አይደለ አሁን ወደ ቀጣዩ መልሱ ምንድነው አሉ ቀጥሎ ጥያቄ ካላችሁ እየጻፋችሁ ታዕቡዱላህ አላህን ታመልካለህ ታዕቡዱላህ ያን ጀነት የሚያስገባህ ከጀሃነም የሚያስርቅ ምንድነው ታዕቡዱላህ አላህን ታመልካለህ ላ ትሽሪኩ ቢሂ ሸይአ ከሱ ውጭ ሌላ ነገር ደግሞ አታጋራም ታዕቡዱላህ አላህን ትገዛለህ ላ ትሽሪኩ ቢሂ ሸይአ ከሱ በሱ ደግሞ ምንም አታጋራም ስለዚህ እዚህ ጋር ምንድነው የምታዩት አላህን ማምለክ ከአላህ ከሽርክ ደግሞ መራቅ መጀመሪያ የሚጠቀሰው ይሄ ነው ተውሂድ መጀመሪያ መሆን አለበት የሚባለው ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያስተምሩ ብዙ ቦታ በቃ ሁሉም ቦታ ላይ መጀመሪያ የሚጠቀሰው ምንድነው አላህን ማምለክ ከሽርክ መራቅ በአላህ ከማጋራት ከማሻረክ መራቅ አለብን ነው ይሄ መጀመሪያው የሁሉም ትምህርት ማለት ነው وتقيم الصلاة صلاة ቀጥሎ ምን ይመጣል وتقيم الصلاة صلاትን በወቅቱ ሁሉንም ነገር ሸርጡን አርካኑ አሟልቶ መስገድ وتقيم الصلاة ማለት ሁሉንም ነገር አሟልቶ ሶላትን መሟላት ማለት ነው وتؤتي الزكاة ዘካ ማውጣት ከዚህ በፊት ስላላ አብራርታነዋል የመጀመሪያ ሐዲስ ላይ ነው የዑመር ኢብኑ ኸጣብ ሐዲስ ላይ አለ ብዙ ስላለ ነው ስለ ኢስላም ስለ ኢማን ስለ ኢህሳን ስላየ ነው አሁን ብዙ ማያስፈልግም وتصوم رمضان መጾም وتحج البيت የአላህ ቤትን መጎብኘት ስለነዚህ ማብራሪያ ባለፈው አይተናል የሁለተኛውና ሶስተኛው ሐዲስ ላይ ማለት ነው ثم قال ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሉትኝ ቀጠሉና አሉት ምን አሉት አላ አዱልከ ላመላክተህ ወይ አላ አብዋብ الخير የመልካም በሮችን ላመላክተህ ወይ አሉት على أدلك على أبواب الخير يملكم بروችን ላመላክተህ ወይ አሉትኝ الصوم جنة አሉትኝ ጾም ምንድነው ጋሻ ነው ጾም
ጋሻ ነው አሁንም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚህ በፊት ሌላ ሐዲስ ላይ ምን ብለዋል ያ ማዕሸረ ሸባብ من استطاع منكم الباءة فليتزوج እናንተ ወጣቶች ወይ የቻለ ሰው ጋብቻን የቻለ ሰው ወጪውን የቻለ ሰው ምን ማድረግ አለበት ያግባ ማግባት አለበት ካልቻላችሁ ደግሞ ምን አርጉ ጾሙ ምን ጾም ምንድነው ጋሻ ይሆናል ስለዚህ ጾም ከብዙ ነገር ጋሻ ይሆነናል ብዙ ቦታ ላይ አለ አሰውሙ ጅነቱን ጾም ምን ይሆናል ጋሻ ነው ማለት ነው ወሰደቀቱ ሰደቃ ደግሞ ምንድነው تطفئ الخطيئة ወንጀልን ያጠፋል كما يطفئ الماء النار ልክ እሳት ተነስቶ ውሃ ሲፈስበት ውሃ እሳትን እንደሚያጠፋው ወንጀል የሰራ ሰው ደግሞ ሰደቃ ማስከተል አለበት ሰደቃ መስጠት ሰደቃ ለሚስኪን ማብላት ይሄ ሁሉ ማድረግ ወንጀሉን ምን ያደርግለታል ያጠፋለታል እንደ ውሃ ልክ እንደሚያጠፋው ነው ይኸው እስልምና ሲያስረዳ ያያችሁ አይደለም ልክ እሳቱን ውሃ አፍሳችሁ እንደምታጠፉት ወንጀላችንን ደግሞ ምን ማድረግ አለብን ሰደቃ ያወጣን ማጥፋት አለብን ማለት ነው ወሶላቱ الرجل ልክ እንደዚሁ ደግሞ የሰው ያንድ ሰው ሶላቱ في جوف الليل በሌሊት መጨረሻ ሌሊት አካባቢ ማለት በደረቅ ሌሊት ይሉታል በደረቅ ሌሊት ወደ መጨረሻ አካባቢ ያለው በደረቅ ሌሊት ተነስቶ ለአላህ የሚሰግደው ደግሞ ልክ እንደ ሰደቃው ወንጀል ምን ያደርግለታል ያጠፋለታል ወንጀልን ያጠፋለታል ማለት ነው እሺ እንግዲህ የሰደቃ የእንትኖች የመልካም ነገር በሮች ብለው ምን ጠቀሱለት አንደኛ ጾም ጋሻ ነው ሁለተኛ ደግሞ ሰደቃ እና ደግሞ ሌሊት መስገድ ሰደቃና ሌሊት መስገድ ደግሞ ምን ያደርጋሉ ወንጀልን ያጠፋሉ ልክ እንደ ውሃ እሳት እንደሚያጠፋው ثم تلا ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዛ አነበቡ ثم تلا አነበቡ تتجافى جنوبهم تتجافى ትለያያለች እሺ አሁን ይሰማችኋል አይደለም እሺ ተተጃፋ ይለያያል ትለያያለች ተተጃፋ ትለያያለች ጁኑቡሁም ጎኖቻቸው አኒል መዳጂዒ ከመተኛቸው ማለት ነው ከመተኛቸው ትለያያለች ምን ጎኖቻቸው ከመተኛቸው ይለያያል ማለት የሌሊት ይነሱና እንደልክ እንዳልነው በደረቅ ሌሊት ተነስተው ለአላህ ይሰግዳሉ ማለት ነው ይሄ ቁርአን ነው ያነበቡት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም hatta በለገ እስከሚደርስ ድረስ ያዕመሉን ይሰራሉ እስከሚለው ድረስ ነው እዚህ ተጠቅሷል ከፈለጋችሁ ሱረቱ አሰጅዳ አልአያታኒ ሁለቱ አንቀጾች 16ኛ እና 17ኛ ላይ ሄዳችሁ ቁርአኑን ማየት ትችላላችሁ ማለት ነው ثم قال ከዛ ደግሞ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አያችሁ አይደለም የጠየቃቸው እሱ አንድ ጥያቄ ነው ምንድነው ያላቸው ከጀሃነም አርቆኝ ከጀነት የሚያስገባኝ አላቸው እሱን መለሱለት ከዛ ደግሞ ምን ይያሉ አላ አኽቢሩካ ይያሉ እየጨመሩ እየነገሩት ነው ስለዚህ ከዚህ ደግሞ አንድ ምን እንረዳለን አንድ ሰው የሚያስተምር ተጠይቆ ተጨማሪ መመለስ ጥሩ ነው ማለት ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው አንድ ጥያቄ ተጠየቁ ግን እየጨመሩ ምን አሉት ጨማመሩለት ብዙ ነገር አሁንም ቀጠሉ ثم قال ከዛ ቀጠሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላ اخبرك ልንገርህ ወይ ያሉትኝ ቢራእሲል አምሪ የነገሮች ሁሉ ዋና ቢራእሲል አምሪ የነገሮች ሁሉ ዋናው ልንገርህ ወይ ወዓሙዱሁ ምሰሶው ምንድነው ምሰሶው ወذروة ሰናሚሂ ሻኛው ብለናል ምንድነው ሁለቱ ذروة ሰናሚሂ ሁለቱ ቃላች ተመሳሳይ ናቸው ذروة የሚለው ሰናም ማለት ሻኛ ማለት ነው ሰናም ማለት ሻኛ ነው ذروة ማለት ደግሞ ጫፉ ማለት ነው የሻኛው ጫፍ ማለት ነው ذروة ሰናሚሂ ማለት እንግዲህ የሻኛው ጫፉ ማለት ነው የሻኛው ጫፉ ላዩ ማለት ነው እሱን ልንገርህ ወይ አሉትኝ ቆልቱ አልኩኝ እንግዲህ የእንስሳው እንትኑ መልኩ ያው እዛው ስለሆነ ለማለት ነው ቁልቱ አልኩኝ በላ ያ ረሱላህ አው ንገሩኝ አንቱ የአላህ መልእክተኛ ሆይ አላቸው በላ ያ ረሱላህ አንቱ የአላህ መልእክተኛ ሆይ ንገሩኝ አላቸው ቃለ
ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሉ ምን ያሉትኝ ራሱል አምሪ የነገሮች ሁሉ ዋና ምንድነው ራሱል አምሪ የነገሮች ሁሉ ዋናው ምንድነው አልኢስላም ኢስላም ነው የሁሉም ዋና ምንድነው አልኢስላም ኢስላም ነው ስለዚህ ከዚህ መረዳት ያለብን ሁሉም ነገር ዋና የሰው ልጅ መለኪያችን ምንድነው መሆን ያለበት እስልምና ነው የሃይማኖት መሪ ሼክ ነው የሃይማኖት መሪ ዓሊሞች ናቸው የሃይማኖት መሪ ኢንጂነር አይደለም የሃይማኖት መሪ ዶክተር አይደለም የሃይማኖት መሪ አይደሉም እነዚህ አካዳሚክ ትምህርት የተማሩ ሰዎች በዛው በተማሩበት ስራቸውን ይሰራሉ ሃይማኖት ገብተው ፈተዋ መስጠት አይችሉም አንዳንድ ችግር እየተፈጠረ ነው ከዚህ በፊትም አንዳንድ ዓሊሞች ሲናገራችሁ ሰምታችሁ ትሆናላችሁ እኔ ሰምቼ ከነሱ የሰማሁት ነው ምነግራችሁ ሰው ሁሉ በየእንትኑ ነው መሆን ያለበት በየቦታው ለምሳሌ አንድ ሰው እንዳለው አንድ አማርኛ ለለቀቁት እንትና ዳዕዋ ሰምታችሁት ከሆነ በጣም ቆንጆ ዳዕዋ ነው የሱን አዳምጡት የሻሚል ኡስታዝ ሻሚል ጥሩ ዳዕዋ ነው አንድ ሰዓት ተኩል ሊሆን ነው እንደዛ ነገር ነው በጣም ጥሩ ዳዕዋ ነው አዳምጡትና እሱ ሰምታችሁት ከሆነ ሰው ቤት ሲያሰራ ኢንጂነር ጋር ሄዶ ያሰራል ጉዳዩ ሲታመም ዶክተር ጋር ሄዶ ይታከማል ጠበቃ ሲያስፈልገው ክርክር ሲያስፈልገው ሄዶ ጠበቃ ጋር ይከራከራል አለ ሄዶ ጠበቃ ላይ ይናገራል የዲን ጉዳይ ሲሆን ደግሞ ሰው ምን ያደርጋል ራሱ ፈተዋ መስጠት ይችላል አይ ችግር የለውም ይሄ መሆን የለበትም ሂደን ሃይማኖት አማካሪ የዲናችን ቅድም እንዳልነው ዓሊሞች ማማከር አለብን ዓሊሞችን መጠየቅ ነው ያለብን መስጊድ ላይ ዳዕዋ ማድረግ ኹጥባ ማድረግ ያለባቸው የዲን አዋቂዎች ናቸው የትምህርት የተማረ ሰው መጥቶ ትምህርት ስለተማረ የሃይማኖት መሪ መሆን አይችልም ጃሂል ነው ኢንጂነር ቢሆንም ጃሂል ነው ዶክተር ቢሆንም ጃሂል ነው ይሄን መርሳት የለብንም ማለት ነው እና ሁሉም ነገር ደግሞ ዋና መለኪያችን አሁን ወደዚህ የመጣ ነው ዋና መለኪያችን መሆን ያለበት የሃይማኖት ትምህርቱ ሃይማኖታችን ነው እስልምና ዲናችን ነው በሁሉም መብለጥ ያለበት መለኪያችን ማለት ነው ዕውቀት ማለት ከዚህ ሰምታችሁ ከሆነ ዕውቀት ማለት ከአዱንያ ወደ አኺራ የሚያሸጋግር ነው ሌላ ሁሉ ዕውቀት አይደለም ዕውቀት ማለት የዲን ዕውቀት ነው ዕውቀት ማለት ቃል አላህ ቃል ረሱል ሰለላሁ ዐለይሂ ወሰለም ነው ይሄ ነው በቃ ዕውቀት ማለት አላህ አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሉ ቁርአንና ሐዲስ ነው ዕውቀት ማለት ዒልም ማለት እሱ ነው ለምን ቁርአን ለምን ይላል አላህን የሚፈሩት እነማን ናቸው አዋቂዎች ናቸው አላህን የሚፈሩ አዋቂዎች ናቸው አዋቂ ማለት እነማን ናቸው ዕውቀት ያላቸው ስለዚህ ዕውቀት የተባለው በቁርአን ላይ ዕውቀት ማን ነው ቁርአንና ሐዲስ የዲን ዕውቀት ነው ማለት ነው እሺ ራሱል አምሪ ኢስላም የነገሮች ሁሉ ዋና ምንድነው ኢስላም ነው ወአሙዱሁ ዋናው ደግሞ ምሰሶ ምንድነው አስሶላህ ሶላት ነው ምሰሶው የዋናው ምንድነው ይቅርታ አሙዱሁ ምሰሶው ደግሞ ምሰሶ ምንድነው ሶላት ነው ምሰሶ ምንድነው ሶላት ነው ካለ ምሰሶ ቤትም ምንም ብትሉት የለም ምሰሶ የሌለው ነገር ስለዚህ ምሰሶ ሶላት ነው ካለ ምሰሶ አይሆንም ሶላት ዋና ነው ይሄ መተው የለበትም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብዙ ቦታ ላይ فمن ترك العهد بيننا وبينهم صلاه فمن تركها فقد كفر በእኛና በካፊሮች መካከል ያለው ምንድነው ሶላት ነው የተዋት በርግጥም ከፍሯል ይሄ ዓሊሞች ትልቁ ኩፍር ነው ትንሹ ኩፍር ነው ኺላፍ አለው ግን ሶላት ማለት ትልቅ ነው እንግዲህ ከመጠራጠር ሶላት የተወ ወይ ካፊር ነው ማለት ነው ወይ ጭራሽ ሙርተድ ማለት ነው ወይ ደግሞ በቀላሉ ስራ የሰራው ስራ ሁሉ ተቀባይነት የለውም ማለት ነው በቀላሉ ጾም ቢጾም ትርጉም የለውም ሐጅ ቢያረግ ትርጉም የለውም ይሄ ሁሉ የሚሰራው ስራ ኸይር ስራ ሁሉ ይበላሽበታል ሶላት የማይሰግድ ከሆነ ስለዚህ ሶላት ዋና ነው በቃ የፈለገ ሰው ወንጀልን ቢሰራ ምንም ቢያረግ ሶላትን መተው የለበትም በወቅቱ መሰገድ አለበት ሶላት ወዱርወቱ ሰናሚህ አልጂሃድ ሻኛው የከፍ ያለው ሻኛው ደግሞ ምንድነው አልጂሃድ ጂሃድ ነው ማለት ነው በአላህ መንገድ መታገል ጂሃድ በአላህ መንገድ መታገል ነው ኸይር ነገር እንዲበዛ መታገል ብዙ ነገር ጂሃድ ውስጥ ብዙ ይካተታል ራስን መታገል ኸይር ስራ ለመስራት ከመጥፎ ነገር ለመራቅ ራስን መታገል ዕውቀት በመፈለግ መታገል ሰዎችን በማስተማር መታገል በመዋጋት ካፊሮችን በመዋጋት መታገል በጦር ሜዳ ይሄ ሁሉ ጂሃድ ውስጥ ጦር ሜዳ መዋጋት ብቻ አይደለም ጂሃድ ብዙ ነገር አጠቃሎ ይይዛል ጂሃድ እሺ ثم قال በስልምና ላይ ደግሞ ዓሊሞች እንዳሉት በጣም ያልተረዳ ቃል ቢኖር ጂሃድ ነው
እስልምናም በሌሎችም ያልተረዳው ሰው ያልተረዳው ቃል ቢኖር ጂሃድ ነው አንዳንዶቹ ግሩፕ ይሰሩና ዝም ብለው ትንሽ ቡድን ይሰሩና ሙስሊም ሀገር ላይ እንደምታዩት ግሩፕ ይሰሩና ሄደው ዝም ብለው መስጊድ ላይ ሜግራ ላይ ገበያ ላይ ሄደው ያፈነዱ ወይ ደግሞ ራሳቸው ያጠፉ ጂሃድ ነው ይላሉ ይሄ በጣም የተሳሳተ አረዳድ ነው ጂሃድ እንደ ልክ እንደ ሶላት ልክ እንደ ሐጅ ልክ እንደ ሁሉም አይነት ሸርጥ አለው ቅድመ ሁኔታ አለው አፍራሽ ነገር አለው ዝም ብሎ ከመሬት ተነስቶ አይደለም ሁሉም አለው ቅድመ ሁኔታ አለው አዛዥ ይኖራል አሚር ይኖራል ብዙ ነገር አለው ዝም ብሎ ከመሬት ተነስቶ አይሰራም እሺ ثم قال ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀጠሉን አሉት አላ اخبرك ልንገርህ ወይ ቢመላክ ذلك كله ይሄን ሁሉ የምትቆጣጠርበት ልንገርህ ወይ አሉት ይሄን ሁሉ የምትቆጣጠርበት የሚያስችል ይሄን ሁሉ የምትይዝበት ልንገርህ ወይ አሉት فقلت على يسوع الكኝ بلا يا رسول الله አዎ ንገሩኝ አንቱ የአላህ መልእክተኛ ሆይ አዎ ንገሩኝ አንቱ የአላህ መልእክተኛ ሆይ አለ فاخذ بلسانه ምላሳቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያዙ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምላሳቸውን ያዙና وقال ከዛ አሉትኝ كف عليك هذا ይሄንን ተው አሉት كف عليك هذا ይሄንን ተው አሉት ምላስህን ተጠንቀቅ ከመጥፎ ነገር ራቅ ምላስ ገደል ይከታል ምላስ ዳዓ የሚደረግበት ምላስ ነው የሁሉ ነቢያት እንደምታርጉት ኸይር የደረሰን የሁሉ ቁርአን የሚቀራው ሐዲስ የሚቀራው በምንድነው የሁሉ ምላስ ነው ንግግር ማለት ነው ሰዎች መካከል ጦርነት የሚያስገባ ሰዎች የሚያጫርስ ጎረቤት የሚያጣላ ዘመድ የሚያዋጋ ሰው የሚያጫርስ ደግሞ ምላስ ነው ስለዚህ ምላሳችንን ኸይር ንግግር ሌላ ቦታም አለ ያመነ በአላህ ያመነ ሰው መልካም ይናገር ወይ ዝም ይበል ብለናል ከዚህ በፊት ሐዲስ እዚህ ስንቀራ ስለዚህ ኸይር መናገር ካልሆነ ዝም ማለት መጥፎ ንግግር አለመናገር ሰዎች መካከል አለመጣላት ኢቭን ኸይር የተናገረው ንግግር ቢሆንም ወሬ ማቀባበል በዲናችን የተጠላ ነው ወሬ ማቀባበል የለብንም ማለት ነው እሺ قلت አልኩኝ አለ ያ ነብይ አላህ ገረመውና አንቱ የአላህ መልእክተኛ ሆይ وإنا لمؤاخذون بما نتكلم وإنا እኛ لمؤاخذون እንያዛለን ወይ እንጠየቃለን ወይ بما نتكلم በመንናገረው ንግግር እንጠየቃለን እንዲያላቸው ገርሞት በምላሳችን እሱ በድሮ በባህላቸው አምሮ ላይ የተቀረጸ ነገር ይኖራል እኛም በብዙ ነገር አለ ዝም ብሎ በምላስ መቀለድ ማውራት ምን ይያዝ አይመስልንም እሱ ምን አለ በምላሳችን የምንናገረው ነገር እንጠየቃለን እንዲያለ ገርሞት فقال ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሉት فكلتك امك او እናትህ ትጣህና وهل يكب الناس ሰዎች የኩብ الناس ሰዎች ይወረወራሉ እንዴ فهل يكب الناس ሰዎች ይወረወራሉ እንዴ في النار እሳት ላይ على وجوههم በፊቶቻቸው ላይ مناخرهم ይቅርታ አፍንጫ ነው في النار እሳት ላይ ይወረወራሉ እንዴ على وجوههم በፊቶቻቸው ላይ ሰዎች በፊቶቻቸው ይወረወራሉ እንዴ አሉትኝ አው ቃለ ወይ ደግሞ አሉ على مناخرهم አፍንጮቻቸው على مناخرهم በአፍንጮቻቸው የሰዎች በፊቶቻቸው ወይ ደግሞ በአፍንጮቻቸው ያው ሁለቱ ትርጉሙ አንድ ነው ተመሳሳይ ነው በፊንጫቸው ተወረወሩ ማለት ያው በፊታቸው ተወረወሩ ነው ስለዚህ በአፍንጫቸው ወይ በፊታቸው ይወረወራሉ እንዴ ኢላ ቢሆን እንጂ ሐሳኢዱ አልሲነቲሂም ምላሶቻቸው ያጨዱት ቢሆን እንጂ ወይ የምላሶቻቸው ውጤት ቢሆን እንጂ ስለዚህ የሰው ልጅ ምላስ በሰው ልጅ በምላሱ ምክንያት ምን ይገባል ጀሃነም በፊቱ ወይ በአፍንጫው ይወረወራል ማለት ነው ስለዚህ ምላሳችን በደንብ አርገን ጠንቅቀን መያዝ አለብን ኸይር ነገር ማውራት ካልሆነ መተው ነው ያለብን ማለት ነው እዚህ ጋር ጥያቄ ካላችሁ መጠየቅ ትችላላችሁ ቆይ አንድ ጊዜ የ29ኛው ሐዲስ የምንማራቸው ትምህርቶችን እናንብባቸውና ከ29ኛው ሐዲስ የምንወስዳቸው ትምህርቶች ከእሳት አርቀው ጀነት የሚያስገቡ ስራዎች ናቸው ርዕሱ ከእሳት አርቀውን ጀነት የሚያስገቡ ስራዎች እሺ ከ29ኛው የምንወስዳቸው ትምህርቶች የመጀመሪያው ሱሐቦች ከጀሃነም ስለሚጠብቃቸው እና ወደ ጀነት ስለሚያስገባቸው ስራ በጣም ለማወቅ ጉጉት እንደነበራቸው ሱሐቦች ጀነት አስገብቶ ከጀሃነም ስለሚያረቃቸው ስራ ለማወቅ ጉጉት ነበራቸው አሁን ካለፈው ሐዲስ እንደምንረዳው
በቀጣይ ጀነትና ጀሃነም እንዳሉና ለዘላለም እንደማይጠፉ እዚህ ጋም ጀሃነምና ጀነት ተፈጥረዋል አሉ ለዘላለም አይጠፉም ያህል ሱና አቋም ነው ጀነትና ጀሃነም ተፈጥረዋል አሉ ለዘላለም አይጠፉም እሺ ቀጣይ ሙዓዝ የጠየቀው ጥያቄ በጣም ትልቅ ፍሬ ያለው ጥያቄ እንደሆነ ሙዓዝ ኢብኑ ጀበል አሁን ይሄ ሱሐቢይ ማለት ነው ሙዓዝ ኢብኑ ጀበል በጣም ፍሬ ያለውና ትልቅ ጥያቄ እንደጠየቀ እንረዳለን ማለት ነው እሺ ቀጣይ ደግሞ ጉዳዮቻችን እና ነገሮች እንዲቀልልን አላህን መጠየቅ እንዳለብን ጉዳይ ካለን ወይ ጉዳይ የሆነ ነገር ካለ አላህን መጠየቅ እንዳለብን አላህን መለመን እንዳለብን እና አላህ ነገሮች እንደሚያቀልልን እንረዳለን ማለት ነው እሺ ለምን አላህ ላቀለለለት ቀላል ነው ይላል አይደለም ስለዚህ አላህን መጠየቅ አላህን መለመን ያስፈልገናል የመጀመሪያው ቀጣይ ደግሞ ምንማረው የመጀመሪያውና ትልቁ ስራ አያችሁ የመጀመሪያውና ትልቁ ስራ አላህን ጥርት አድርጎ ሳያጋራ ማምለክ ነው አያችሁ መጀመሪያ ላይ እንደተቀነሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳለ ተዓቡዱላህ ወላ ተሽሪኩ ቢሂ ሸይአ የመጀመሪያው ትልቁ ነገር ምንድነው የሰው ልጅ ስራው አላህን ያመልካል ከሽርክ ከማጋራት ይርቃል እሺ ቀጣይ አምስቱ የእስልምና ማዕዘናት በቅደም ተከተል የሚከተሉት እንደሆኑ እዚህ ውስጥ እንማራለን አሁንም አምስቱ የእስልምና ማዕዘናትን እንማራለን ከዚህ ሐዲስ ምንድናቸው በእውነት የሚመለክ ጌታ አንድ አላህ ብቻ ነው ብሎ መመስከርና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ ባሪያና መልእክተኛ እንደሆኑ መመስከር ተዓቡዱላህ ወላ ተሽሪኩ ቢሂ ሸይአ የሚለው በከፊል ነው የተጠቀሰው ስለዚህ የመጀመሪያ አላህን ማምለክና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸው ነብይና ባሪያ እንደሆኑ እንረዳለን ሁለተኛ ሶላት በወቅቱ በስርዓቱ መስገድ እንዳለብን ሶስተኛ ዘካ መስጠት አራተኛ ረመዳንን መጾም አምስተኛ የአላህ ቤት ሐጅ ማድረግ ወይ መጎብኘትን እንማራለን ማለት ነው አምስቱን የእስልምና ማዕዘናት ከዚህ ሐዲስ እንማራለን ቀጣይ ብዙ የኸይር በሮች የመልካም በሮች እንዳሉ እና ሁሉም በሮች መግቢያዎች እንዳላቸው ገባችሁ ብዙ የኸይር በሮች አሉ የመልካም በሮች አሉ ሁሉም ደግሞ የራሳቸው መግቢያ ያላቸው እዚህ ውስጥ ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰደቃ ጾምና ሰደቃ ሌሊት መስገድ ብለው የተወሰኑትን ጠቅሰውልናል ማለት ነው ቀጣይ ደግሞ ጾም ከመጥፎ ስራ ጋሻ እንደሚሆን ጾም ከመጥፎ ስራ ጋሻ እንደሚሆን ከዚህ ሐዲስ እንረዳለን ሰደቃና ደግሞ ቀጣይ ሰደቃና ሌሊት ተነስቶ መስገድ ወንጀል እንደሚያጠፉ አያችሁ ሰደቃ ማውጣት ጾም ሌሊት ተነስቶ መስገድ ወንጀልን ያጠፋልናል ማለት ነው ቀጣይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከቁርአን ማስረጃ እያመጡ እንደሚናገሩ አያችሁ እኛ ብቻ ሳይሆን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸው ከቁርአን ማስረጃ ያመጣሉ አይደለ ሌሊት መስገድ ብለው ምን ቁርአን ቀሩ አይደለ ተተጃፋ ጁኑቡሁም ዐኒል መዳጂዕ የሚለውን ቁርአን ቀሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለዚህ እንደ ማስረጃ ተጠቀሙ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከቁርአን ማስረጃ እንደሚጠቀሙ ከዚህ ሐዲስ እንረዳለን ቀጣይ ምላስን ከመጥፎ ንግግር መጠበቅ በእስልምና በጣም ትልቅ ቦታ እንዳለው አሁን እንዳየነው ምላስን ከመጥፎ ንግግር መጠበቅ በጣም ትልቅ ቦታ አለው ምላስን ከመጥፎ ንግግር መጠበቅ በእስልምና ትልቅ ቦታ አለው መጨረሻ ላይ ምላስ አደገኛ እንደሆነ ምላስ አደገኛ ነው ጥሩ ነገርም ከተጠቀምበት ጥሩ ነው መጥፎ ካረገው መጥፎ ነው ምላስ አደገኛ ነው ማለት ነው ወሰላሙ አለይኩም ወራህመቱላህ والحمد لله والصلاه والسلام على رسول الله صلى الله عليه واله وسلم